ሰላም ውድ የሪታስ ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ በጣፋጭ ጨጨብሳ አሰራር አብረን እናያለን። አብራችሁን ቆዩ። መልካም ጊዜ። እዚህ ጋር ግብአቶቹ ያስፈልጉናል። ግማሽ ኪሎ ያህል ዱቄት ያስፈልገናል። ዘይት ያስፈልገናል። ጨው ያስፈልገናል። በርበሬ ወይም ሚጥሚጣ እንደ ፍላጎታችሁ። እዚህ ጋር ደግሞ ሊጡን መዳጫ ያስፈልገናል። ለብ ያለ ውሃ፣ እዚህ ጋር ማቅረቢያ እና አሁን አብራችሁን ትቆያላችሁ። ቆንጆ ጨጨብሳ አብረን እንሰራለን። ተከታተሉን። እዚህ ጋር 3 ማንኪያ የሻይ ማንኪያ ያህል ጨው እናደርጋለን። እናዋህደዋለን። ዱቄቱንና ጨውን ያው ደቃቅ ጨው ስለሆነ ነው። እዚህ ጋር 3ኛውን ረስቼ ነው። አይበቃም ሳስበውና ጨመርኩበት፣ አዋህድኩት። እዚህ ለብ ባለ ውሃ በቦይለር አለኝ፣ እሱ አብሬ አዋህዳለሁ። ዘይት እጃችን እንዳያያዝ፣ ዱቄቱ ከሳህኑ ጋር እንዳያያዝ ጥሩ የሆነ እንትን ይሰጠዋል እና እሱን አንድ ላይ በደንብ አድርገን እንደዚህ እናዋህደዋለን። ሽት እናደርጋለን። በደንብ መታሸት አለበት። ንጽህና እንዳይረሳ፣ እጃችንን በደንብ በሳሙና መታጠብ እንዳንረሳ። እዚህ ጋር በደንብ እናሸዋለን። የመያያዝ ባህሪውን የሚያስተው ዘይቱ ነው። እዚህ ጋር ጥቅልል አለልን፣ ሽት አረግ ነው ማለት ነው። እዚህ ጋር በጥሩ ሁኔታ ይሁን እንደምታዩት አሽተነዋል። እዚህ ጋር ትንሽ መቆየት አለበት። እንዲከታሸ በኋላ ከድነዋለን። ቀጥሎ ያው ጨጨብሳውን ስናቀርብ የሆነ ጁስ አሰብኩና ከጎኑ ጁስ ለመስራት አሰብኩኝ። እዚህ ጋር የፓፓያ ጁስ በእንደዚህ አይነት መንገድ ፓፓያውን እንልጠዋለን። ፍሬውን እንደዚህ እናወጣለን። ሳህን አነሰኝ። እዚህ ጋር ሳህን አረኩና የተላጠውን ለብቻ አስቀመጥኩኝ። ንጽህና እንዳይረሳ እዚህ ጋር እጃችሁን እየታጠባችሁ በእያንዳንዱ እንትን እዚህ ጋር ቆረጥረጥ አረኳቸው። መፍጫው በደንብ እንዲፈጨው እዚህ ጋር ቆሻሻውን አነሳው። ከዛ መፍጫውን እዚህ ጋር መፍጫ ውስጥ የቆራረጥኩትን ፓፓያ ጨምራለሁ። ከዛ እዚህ ይሄው እዚህ ጋር ፍጭት አድርጌ አመጣሁት። ይሄ አንዱ ስራ ተገባደደ ማለት ነው። አሁን እዚህ ጋር እናጸዳዳና እዚህ ጋር ፏና ረጋትና ዝግጁ ሆነ ማለት ነው እህላችንና ቢያንስ 10 ደቂቃ አሽታችሁ 10 ደቂቃ 15 ደቂቃ ከተቀመጠ ይበቃዋል። እዚህ ጋር ከዛ እንድጠዋለን። እዚህ ጋር እንድጠዋለን። በደንብ አድርገን እንድጠዋለን። የሁለት ቦታ ከፈልኩት። እናደርገዋለን። ቂጣውን ማዘጋጀት በእንደዚህ አይነት መንገድ ነው ማዘጋጀት ያለብን። በጣም እንዲከዳጥነው በኋላ ቂጣውን ካሰማዳን በኋላ ምጣዳችንን ሄደን እንለኩሳለን። ምጣዳችንን ዘይት መቀባት እንዳንረሳ። ቂጣችንን እናደርጋለን። ቂጣችንን በእንደዚህ አይነት መንገድ እናደርጋለን። ይሄ እንዴት እንደሚያምር እያያችሁት ነው። የተወሰነ ደቂቃ እንዲቆየ በኋላ እንገለብጠዋለን። ይሄ ሲያምር ያበደ ከዛ እዚህ ጋር ደግሞ ለእንቁላሉ መጥበሻ ላይ ዘይት እናደርጋለን።
መጥበሻው እንዲግል እናደርገዋለን። ከዛ ቂጣው እንደዚህ አይነት መልኩ ወጣልን። ቂጣችንን እንቆራርሳለን። ቦታ እንዲያርገን ቁርስርስርስ እናረጋለን። በቢላዋ በእጅም እዚህ ጋር ትንሽ ስለሚያቃጥል በቢላዋ ላጥላጣራኩት በእጅም ማድረግ እንችላለን። ከዛ እዚህ ጋር ቅቤያችንን ፈሰስ እናደርጋለን። እንቆራረስነውን እናዋህዷለን በቢላዋ በእጅ ያዋሃድኩት። ስለዚህ ጋም ደግሞ ሌላ በርበሬ የሚፈልግ ሰው ካለ በበርበሬ ለማዋሃድ አሰብኩና በበርበሬ ሁለት አይነት ማለት ነው። አንዳንድ ሰው ያቃጥል ይፈልጋል። ለከረለም ሲታይ ሁለት አይነት ሲሆን ያምራል። እዚህ ጋር ሽት አድርገዋለሁ። ሽት አድርገው ሲያምራያችሁ እንደዚህ አይነት መልኩ መጠቀም እንችላለን። የበፍኖ ዱቄት የተሰራ ነው። ጨብሳው በጤፍም መስራት ይቻላል። እዚህ ጋር ማቀራረባችንን እናስተካክላለን። አሁን ቀጥሎ ማቀራረብ ነው። እዚህ ጋር ማራረግን እዚህ ጋር ጁሳችንን ማቅረብ ነው። ቾኮሌት አረኩኝ ያው ሲታይም ደስ እንዲል ለውበቱ ቾኮሌቴን አረኩኝ። እዚህ ጋር ቤት ውስጥ ያለንን ፍራፍሬ ለውበት ስለሚያሳምር እንደዚህ ቆረጥራት አድርገን ሙዜን እንድች አረኩኝ። ሙዝ ከጨጨብሳ ጋር እኔ እወዳለሁ፣ በጣም የሚጣፍጠው። እዚህ ጋርም ፕሪም እንዲያረኩኝ አያችሁ እንዴት እንደሚያምር። እዚች ጋር እንቁላል የደረሰች እንቁላላችንን ከላይ እናደርጋለን። ማራችንን ከጎን አድርገናል በትንሹ ዕቃ። አያችሁ እንዴት እንደሚያምር ገርም። በቃ የሚገርም ቁርስ፣ ለቁርስ ለመክሰስ ለእራትም ይሁን ቆንጆ ደስ የሚል በቃ። እዚች ጋር ማራችንን ቁጭ እናደርጋለን። ይሄው አቀረብን። እዚህ ጋር ቀማሽን ጠራዋለሁ። እዚህ ጋር የቀማሽን ሐሳብ ብቻ መስማት ነው። በጣም አሪፍ ነው። በጣም ይጣፍጣል። በተለይ ከዚህ ጋር ሲሆን የተለየ ፍሌቨር ነው ያለው። በጣም አሪፍ ነው።